በዓለማችን ላይ በአንድ ጊዜ የተቀሰቀሱት እነዚህ ሁለት ግዙፍ ክስተቶች የዓለምን ጂኦፖለቲካዊ ሚዛን ሙሉ በሙሉ ሊቀይሩት ይችላሉ። ከአሜሪካ እስከ መካከለኛው ምስራቅ ከዚያም እስከ ሩሲያና አፍሪካ የሚዘልቁት እነዚህ አዳዲስ ውሳኔዎችና ክሶች ምን እያመላከቱን? ዛሬ ይዘንላችሁ እየቀረብነው መረጃ መላው ዓለምን እያስደነገጠ የሚገኝ እጅግ አንገብጋቢ ጉዳይ ነው። ወደዚህ ዝርዝር መረጃዎች ከመግባታችን በፊት በየቀኑ የሚወጡ ትኩስ ታማኝና ሚዛናዊ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። ይህንን መረጃ ላይክ በማድረግም ለሌሎች እንዲደርስ ያድርጉ። አሁን በቀጥታ ወደ መረጃው አሳሳቢ ጉዳይ እንለፍ። የመጀመሪያውና መላው ዓለምን በትኩረት እንዲከታተል ያደረገው ታላቅ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕን የተመለከተ ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ተደርጎ የነበረው የተኩስ አቁም ስምምነቱ በይፋ ማብቃቱን በከፍተኛ ቁጣ አውጀዋል። ይህ ውሳኔ በመካከለኛው ምስራቅ ላይ ብቻ ሳይሆን በዓለም አቀፍ ፖለቲካና ኢኮኖሚ ላይ ከፍተኛ ሁከት ሊፈጥር የሚችል አዲስ ምዕራፍ ከፍቷል ተብሎ እየተፈራ ነው። ፕሬዚዳንት ዶናልድ ትራምፕ ይህንን ይፋዊ መግለጫ የሰጡት ከኔቶ ዋና ጸሐፊ ማርክ ሩተ ጋር በአንካራ ባደረጉት ስብሰባ ላይ ነው። በዚህ እጅግ ከፍተኛ ትኩረት በተሰጠው የዲፕሎማሲ መድረክ ላይ ትራምፕ እንደገለጹ የኢራን አመራሮች ቀደም ሲል የተደረጉት ስምምነቶችን በሙሉ በግልጽ በመጣስ ጥቃታቸውን አጠናክረው ቀጥለዋል። በትራምፕ አባባል ስምምነቱ እንዲያበቃ ያደረገው ዋነኛው ምክንያት የኢራን ወገን የገባውን ቃል አለማክበሩና ግጭቶችን ማባባሱ ነው። ነገሩ በዚህ ብቻ አላበቃም። ይፋዊ መግለጫው ከመሰማቱ ጥቂት ሰዓታት በፊት ትናንት ምሽት የአሜሪካ ጦር በኢራን ኢላማዎች ላይ ከባድ የአየር ድብደባ ፈጽሟል። ይህ የአሜሪካ ወታደራዊ እርምጃ በሆርሙዝ ባህረ ሰላጤ ላይ የደረሱ የባህር ላይ ጥቃቶችን የተወሰደውን አጸፋዊ እርምጃ በመሆኑ በይፋ ገልጿል። የሆርሙዝ ባህረ ሰላጤ ለዓለም የነዳጅ ንግድ መስመርና መርከብ ጉዞ እጅግ ወሳኝ መተላለፊያ መሆኑ ይታወቃል። በዚህ ስፍራ ላይ የተሰነዘሩት ጥቃቶች ለአሜሪካ ወታደራዊ ምላሽ መነሻ ሆነዋል። ፕሬዚዳንት ዶናልድ ትራምፕ በንግግራቸው ላይ እጅግ ጠንካራና ያልተለመዱ ቃላትን ተጠቅመዋል። የኢራን መሪዎች ክፉና በሽተኞች ሲሉ የጠሯቸው ሲሆን ከእነሱ ጋር በዲፕሎማሲያዊ መንገድ ለመነጋገር መሞከር ፍጹም ጊዜ ማባከን መሆኑን በምሬት ተናግረዋል። ይህ የትራምፕ ንግግር የአሜሪካን ቀጣይ የውጭ ጉዳይ ፖሊሲ ይበልጥ ጠንካራና ወታደራዊ እርምጃ ያዘነበለ ሊያደርገው እንደሚችል የፖለቲካ ታዛቢዎች በገለልተኛነት እየገመገሙት ይገኛል። ይህ አሁን የፈረሰው ስምምነት እንዴት ተጀምሮ እንደነበር ማስታወሱ ለጉዳዩ ትልቅ ማብራሪያን ይሰጠናል። አሜሪካና ኢራን በመካከላቸው የነበረውን አደገኛ ወታደራዊ ግጭት ለማቆምና ለ60 ቀናት የሚቆይ የሰላም ድርድር ለማድረግ ባለፈው ሰኔ 17 ቀን የመግባቢያ ሰነድ ተፈራረሙ። ይህ የ60 ቀን ስምምነት በሁለቱ ሀገራት መካከል የነበረውን ውጥረት ያረግብልናል ተብሎ ከፍተኛ ተስፋ ተጥሎበት የነበረ ቢሆንም አሁን ግን በተግባር ሳይውል ሙሉ በሙሉ መፍረሱ ታውቋል። ይህ ክስተት በክልሉና በዓለም ፖለቲካ ላይ ምን ማለት እንደሆነ በገለልተኛ ቋንቋ ስንመረምረው በመካከለኛው ምስራቅ ያለውን የኃይል ሚዛን ይበልጥ ወደ አለመረጋጋት እያመራ መሆኑን ያሳያል። የተኩስ አቁሙ ማብቃትና የአሜሪካ የአየር ድብደባ መጀመር ቀጠናውን ወደ ክፉ ቀውስ ሊከተው እንደሚችል ተገምቷል። የዓለም የነዳጅ ገበያና የባህር ላይ ንግድ መስመሮችም በዚህ አለመረጋጋት ሳቢያ ከፍተኛ ስጋት ውስጥ ወድቀዋል። ወደ ሁለተኛውና ወደ ሀገራችን ኢትዮጵያም በቀጥታ ወደሚገናኘው እጅግ አስገራሚ መረጃ እንለፍ። የዩክሬን የስለላ ተቋም በሩሲያ በኩል በጦርነት ላይ ተሰልፈዋል ያላቸውን 34 ኢትዮጵያውያን ስም ዝርዝር በይፋ ማድረጉ ተሰምቷል። ይህ መረጃ የወጣው በቀጥታ በዩክሬን መንግስት የስለላ ተቋም ስር ከሚንቀሳቀሰውና አይ ዋንት ቱ ሊቭ ከተሰኘው ፕሮጀክት መሆኑ ተገልጿል። ፕሮጀክቱ ዛሬ ባወጣው ይፋዊ መግለጫ እነዚህን 34 ኢትዮጵያውያን በሩሲያ ጦርነት ውስጥ በተለያየ ሚና እየተሳተፉ መሆኑን ክስ ሰንዝሯል። የዚህ መረጃ የወጣበት ሰዓትና አጋጣሚ ደግሞ ጉዳዩን ይበልጥ አነጋጋሪ አድርጎታል። የዩክሬኑ ፕሮጀክት መግለጫውን ያወጣው የሩሲያ የውጭ ጉዳይ ሚኒስትር ሰርጄ ላቭሮቭ በአፍሪካ የሚያደርጉትን ጉብኝት አንዱ አካል አድርገው ወደ ኢትዮጵያ መግባታቸውን ተከትሎ ነው።
ፕሮጀክቱ በሰጠው ማብራሪያ የሰርጄ ላቭሮቭ ጉብኝት ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ የመጣ ነው ብሏል። ሚኒስትሩ አዲስ አበባ መግባታቸውን መነሻ በማድረግ ይህ አይ ዋንት ቱ ሊቭ የተሰኘ ፕሮጀክት ለሩሲያ ተሰልፈው እየተዋጉ ነው ያላቸውን የ34ቱን ኢትዮጵያውያን ስም ዝርዝር ለዓለም አቀፍ ማህበረሰብ ይፋ ለማድረግ መወሰኑን ገልጿል። ይሁንና ይህ መረጃ በዩክሬን ወገን የቀረበ ክስ መሆኑንና እስካሁን በገለልተኛ አካል ወይም በኢትዮጵያ መንግስት በኩል የተሰጠ ይፋዊ ማረጋገጫ አለመኖሩን በተመልካቾቻችን ዘንድ ግልጽ ሊሆን ይገባል። ይህ የዩክሬን ፕሮጀክት ይፋ ባደረገው መግለጫ ላይ እንደጠቆመው ከእነዚህ ስማቸው ከተጠቀሰው 34 ኢትዮጵያውያን መካከል ቢያንስ ሶስቱ በጦርነቱ ላይ ህይወታቸው ማለፉ ተገልጿል። ፕሮጀክቱ አያይዞ እነዚህ ግለሰቦች ለሩሲያ የጦር ኃይል የውትድርና ኮንትራት የፈረሙት በተለያየ ጊዜ እንደሆነ በዝርዝር አስቀምጠዋል። እንደ ፕሮጀክቱ መረጃ ከሆነ እንደ አውሮፓውያን አቆጣጠር ዲሴምበር 24 ቀን 2024 ዓ.ም ስምንቱ ግለሰቦች ኮንትራት የፈረሙ ሲሆን በመቀጠል እንደ አውሮፓውያን አቆጣጠር ሴፕቴምበር 1 ቀን 2025 ዓ.ም ደግሞ 10 ኮንትራታቸውን አጽድቀዋል። እንዲሁም በተመሳሳይ ሁኔታ እንደ አውሮፓውያን አቆጣጠር ኦክቶበር 30 2025 9 ሰዎች ኮንትራት መፈጸማቸውን መግለጫው ያብራራል። እዚህ ላይ ሊሰመርበት የሚገባውና ፕሮጀክቱ በልዩ ሁኔታ እያስታወቀው ነጥብ እነዚህ ኢትዮጵያውያን ኮንትራቱን የፈረሙት በቀጥታ ከሩሲያ ይፋዊ የጦር ኃይል ጋር ሳይሆን በህገወጥ የሰዎች አዘዋዋሪዎች አማካኝነት እንደሆነ ነው። ይህ የሚያሳየው ጉዳዩ ከህገወጥ የሰዎች ዝውውር መረብ ጋር የተያያዘ መሆኑን የዩክሬን ወገን እንደሚያምን ነው። ነገር ግን ይህ አሁንም በዩክሬን ስላለ ተቋም ስር ባለው ፕሮጀክት የቀረበ መግለጫ እንጂ ፍጹም እውነታነቱ በሌላ ወገን የተረጋገጠ አይደለም። ዛሬ የተመለከትናቸው ዋና ዋና ነጥቦች በአጭሩ ስናጠቃላቸው፣ በመጀመሪያ አሜሪካ ከኢራን ጋር የነበራትን የ60 ቀን የተኩስ አቁም ስምምነት በይፋ ማቋረጧንና ትራምፕ የኢራንን መሪዎች በጽኑ መውቀሳቸውን ተመልክተናል። የአሜሪካ ጦርም በሆርሙዝ ባህረ ሰላጤ ጥቃቶች ሳቢያ በኢራን ላይ የአየር ድብደባ ፈጽሟል። በሁለተኛ መረጃ ደግሞ የዩክሬን የስለላ ተቋም ስር የሚገኘው ፕሮጀክት 34 ኢትዮጵያውያን በህገወጥ የሰዎች አዘዋዋሪዎች በኩል ለሩሲያ ጦርነት ተሰልፈዋል በሚል ያወጣው ክስና የሰርጄ ላቭሮቭን የኢትዮጵያ ጉብኝት ዝርዝር ተመልክተናል። እርሶስ በዚህ ጉዳይ ላይ ምን ያስባሉ? የአሜሪካና የኢራን ስምምነት መፍረስ ለመካከለኛው ምስራቅ ምን አይነት ዕጣ ፈንታን ይዞ ይመጣል? በሌላ በኩልስ የዩክሬን የስለላ ተቋም ያወጣው ይህ መረጃ በሩሲያና አፍሪካ ግንኙነት ላይ ምን አይነት ተጽዕኖ ይኖረዋል ብለው ያምናሉ? የእርስዎ መረጃ ጠቃሚ አስተያየት ከታች ባለው ኮሜንት መስጫ ላይ ያካፍሉን። መረጃውን ከወደዱት ላይክ ማድረጉን፣ ለሌሎች እንዲደርስ ሼር ማድረጉንና አዳዲስ መረጃዎች ሲወጡ መጀመሪያ ላይ እንዲደርሰው ቻናላችን ሰብስክራይብ አድርገው የደወል ምልክቱን መጫን አይዘንጉ እያልን በቀጣይ አስገራሚ መረጃዎች እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።